ወይኔ አባቴ በስመ አብ ወልድ እንዴ ሰላም በስመ አብ ወልድ ማነው እኔ ሞት እባላለሁ ሞት አዎ እና ምን አባለ ሰላም ሲመጣ የመጣሁት ስለ ሞት ልወስድህ ነው ያማን እንዴ ካላምን ከሬሳህን ማየት ትችላለህ በስመ አብ ወልድ በመጀመሪያ ተረጋጋ ምንድነው መረጋጋው በቃ ይኖማት ኖ በዚህ ችሎ ሞታው የተጻፈልህ ነው የተጻፈልህ ይሁን እንደው ታይቶ ነው አንተ ተነስ አንተ እኔ አላምንም ይኸውልህ አሁን ላይ እየጠበቁን ስለሆነ ቶሎ ብንሄድ ይሻላል እሺ አንዴ ቀኝ ይዤ ልምጣ እሺ ቶሎ በል ምንድነው ና I'm good. I'm just hanging. Okay. Yeah. I gotta be real. You guys are being kind of sketch. Like There's I don't. nothing. No. Just. It's all good. Okay. It's really fine. I think it's just you know. Don't you? Yeah. Yeah. We're good. Okay. Everyone's good here. Yeah, we're good. Oh! I told you. Wait. What? Hang on. Are Wait. you okay? It's not good. Slowly. Not good. It's What's not good. what's It's not not good? Oh. It's What's not not good? No. What's It's not not- good? I'm gonna Stand up, stand up. Stand up. Okay. I'll Stand up. All right. All right. What's the matter? I don't understand. What's the? Oh. ሌላ ሰው ጋር ሄዳለች ብሎ ስለሚያስብ ሄድኩኝ እንጂ ታረኩበት ማለት ነው ለረል እሺ የኛ ወሰላታ የጉዞ ታሪክ አለኝ እያልሽ ነው የጉዞ ታሪክ አይደለም ለሴት ልጅ ለኮሮናም አልጠቀመም ቺት ማድረግን ዕውቀት አደረግሽው እንዴ በኮንፊደንስ እኮ ስታወሪ አገርን ወክለሽ የሆነ ውድድር አሸንፈሽ ነው የሚመስለው ወናትሽ ነው ማስተዋል ስም ሆኖ ይቀር ማስተዋል እያስተዋልሽ አይደለም ስለዚህ ካሁን በኋላ መስታወት ብዬ ነው የምጠራሽ መስታወትን ለመሆን እኮ በርካታ ታዳጊ ሴቶች ይፈልጋሉ ምን እያስተማርሻቸው ነው ሚኒማ አሟሉ እያልሻቸው ወናትሽን ነው አሁን ምንም አይነት ተጨማሪ ቺት ሳታደርጊ ውጪ ከዚህ ውጪ የባጃጅ ያ ይለፍተለ ፍሬቻ የሲሮ ደርገን የአምቡላንስ ያራቱ ቃይ ነው ያበራሉ አደገ ደርቶ ፍሬቻ ደግሞ አሁን የምንድን ነው የቀረው የግመል ወንድና ሴት በዚህ ሲያልፍ አላየው እነሱ ትራፊክ መጣ ጎንበስ በሉ ደም ትርፍ ጭኗል ደርሻለሁ ታክሲ ውስጥ ነኝ ሜክሲኮ አደባባይ እናቴ ትሙት አቤት በጥራቃ ያማል እንዴ አለ አዎ ውሸት ስሰማ ያመኛል እብድ እንካና ግራታ ውሸቱን ነው ቴንተር ሁለቴ ነው ያለው
ለምላሴ እውነት ሞታለሁ አልሳሳም ለነፍሴ። አቤት ውበት! እንዳንቺ አይነት ቆንጆ በጠዋት ማየት ዱለት አዞ ክትፎ እንደመብላት ነው አይደለ? በእውነት ምን አይነት ቁንጅና ምን አይነት ውበት ነው ያለሽ። እኔ የምልሽ የምትጠቀሚው የሀገር ውስጥ ሜካፕ ነው? ምን ለማለት ፈልገህ ነው? ተራረፍተ ነገር ቅኔ ይሆንብሻል። በእናት ወደዛ ሂጂ ልግባበት። ነይ ግቢ። ካስገባውልሽ በኋላ ብትገቢም አይቆጨኝ። ነይ ግቢ 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 ነይ ግቢ። የቱ ጋር ልግባ? ነይ ዝም ብለሽ ግቢ። ቦታ ትመርጣለች እንዴ ደግሞ? ምን ማለት ነው? የቱ ጋር ነው የምገባው? ሞልታ እንዴ ይባላል። ቦታ ስትመርጥ አታያትም እንዴ? መምረጥ መብቷ እኮ ነው። ልጅቷ እንደምታያት እድሜዋ ለመምረጥም ደርሷል አይደለም? ደግሞ ህገ መንግስታዊ መብቷን በመጠቀም የመምረጥም መብት አላት። ደግሞ እኮ እናንተ ስትመርጡ እኛም ስንመረጥ ነው አይደል ሀገር የምትለማው? አዋ ይሄን ቪዲዮ እስኪዩት። ፊልም ላይ ብዙ ጊዜ የሚያለቅሱ አርቲስቶች እነማን ናቸው? እንዴ ሰለሞን ቦጋለ ነው። ሌላ ማን አለ እንዴ? ይሄ እኮ ግልጽ ነው። በቃ ሰለሞን ቦጋለ ነው። ሌላ ማን አለ? ከሰለሞን ቦጋለ ውጪ ሌላ አለ እንዴ? ሰለሞን ቦጋለ ግን የሚወዳደራቸው የለም። እሱ በጣም አልቃሻ ነው። ሰለሞን ቦጋለ ያው ሰለሞን ቦጋለ ኮመናት ሰለሞን ቦጋለ ነው እንግዲህ ስልሽ ያው ብዙ ጊዜ የሚታየው እሱ ነው። ያለቅሳል በጣም ምን የሚቀርበው ነገር ብዙ ጊዜ መንፈስን ይጎዳዋል ይመስለኛል። ካሜራ ፊት አሳፋሪ ነገርን ያደረጉ 5 ዝነኞች። ተኛ የጋዜጠኛዋ ጉድ። የእሁድን በኢቢኤስ ፕሮግራም አቅራቢዋ ጋዜጠኛ መቅደስ ደበሳይ ከሰሞኑ የማህበራዊ ሚዲያው ማዕበል ካስነሱ ርዕሰ ጉዳዮች መካከል አንዷ ነበረች። ከዚህ ቀደም ባለትዳርና የልጅ እናት እንደሆነች የምናውቃት ጋዜጠኛዋ በቪዲዮ ላይ ማንነቱ ከማይታወቅ አንድ ግለሰብ ጋር አጉል ቅስፈታትን በማህበራዊ ሚዲያዋ ላይ በተለይም በቲክቶክ ገጿ ላይ በመግባት መልቀቋ ይታወሳል። በእርግጥ እንደ አንዳንድ አስተያየት ሰጪዎች ጋዜጠኛዋ ከዓመት በፊት ትዳሯን የፈታችና በቪዲዮ ላይ የሚታየው ግለሰብ የራሱ የሆነ ትዳርና ቤተሰብ ካለው የጉዳዩ አስከፊነት እጥፍ እንደሚያደርገው ብዙዎች ይስማማሉ። ያም ሆኖ በግል ህይወቷ ላይ ምንም አይነት ጉዳዮች ቢኖራትም እንዲህ ያሉ ፕራይቬት ነገሮችን ለዛውም አንድ የግዙፍ ሚዲያ ተቋም ጋዜጠኛ ሆና በርካታ ተከታዮች ባለው ሶሻል ሚዲያዋ ላይ መልቀቋ እጅግ አሳፋሪ እንደሆነ ብዙዎችን ያስማማል። ሀገራችን ችግር ላይ ባለችበት በዚህ ሰዓት ማህበራዊ ተጽዕኖ ፈጣሪዎች የተከታዮቻቸውን ብዛት ተጠቅመው ስለ ሀገር አንድነት ሊታገሉ ሲገባ እንደ መቅደስ ደበሳይ ያሉ ዝነኞች ግን የገዛ ጡታቸውን የሀገሪቱን ሰላም የሚመልስ ይመስል ተግተው ያስመለክቱናል። በእርግጥም ቪዲዮ እጅግ ከተዛመተ በኋላ በሜይ 26 ከፌስቡክ ገጿ በኩል በመምጣት የተለቀቀው ቪዲዮ የሷ እንዳልሆነና በምስሉ ላይም ያለችው ሴት እሷ እንዳልሆነች የገለጸች ቢሆንም ከሁለቱ የትኛው ነው ውሸት የሚለው ብዙዎችን እያነጋገረ ያለ ጉዳይ ሆኗል። ያም ሆኖ የቪዲዮ እውነተኛ መጋረጃ እስኪገለጥ ድረስ በቅሌቱ ተወዳዳሪ የማይገኝለት ቪዲዮ ሆኖ ይቀጥላል። 3ኛ
ትምህርት በሁለት ፈረቃ የጧትና የከሰዓት ተብለን የተማረን ሰኞ ጧት ጥፍራችንና ጸጉራችን መቆረጡን ጽዳታችን መጠበቁን ሰልፍ ላይ የተፈተሽን እንጨት ዴክስ ላይ ቁጭ ብለን ትምህርታችንን የተከታተልን በእርሳስ ጥፍር ቀለም የሰራን ዴክስ ላይ ዳማ ሰርተን የተጫወትን የትምህርት ፕሮግራማችንን በቀይና በሰማያዊ እስክሪብቶ አሳምረን የጻፍን ሰሌዳ አጥፍቶ አመዳም ለመሆን የተሯሯጥን ወላጅ አንጡ ስንባል ቤተሰቦቻችንን ፈርተን ከመንገድ ላይ ወላጅ ሁሉም ብለን ይዘን የሄድን አስተማሪዎቻችንን እንደ ፈጣሪ የፈራን ያከበርን መምህራኖቻችን ጣታችን መሃል እስክሪብቶ ከተው የጨመቁን አይበሉባችንን በማስመሪያ የመቱን ጆሮ በማስያዝ ስነ ምግባር ያስተማሩን እንዲህ ኑሮ አስማት ከመሆኑ በፊት በትምህርት ቤታችን አስማት 50 ሳንቲም ከፍለን ያየን አዲሱ የትምህርት ስርዓት እንዳይጥ የተሞከረብን የስድስተኛ ክፍል ሚኒስትሪን ሳናይ በ10ኛ ክፍል ማትሪክ እጣ ፈንታችንን የወሰንን ፕሪፓራቶሪንና ቴክኒክና ሙያን ያስተዋወቅን አለቃ ለመደብደብ ሰኔ 30ን የጠበቀን ሰኔ 30 ሲደርስ ተቃቅፈን በፍቅር ተላቅሰን የተለያየን ከራኒ ጁስ በፊት በጆሊ ጁስና በሱፐር ዲፕ ትምህርት ቤት ውስጥ ገናን ያከበርን ቤታችን ውስጥ ገናን ለማክበር የተፈጥሮ ጽድ እንደ ጉድ የጎመድን ጽዱን ለማሳመር የወረቀት ክሪስማስ የሰራን ፊኛ በእጣ ገዝተን ትልቁ ፊኛ እንዲደርሰን 31 ቁጥርን የተመኘን ሰፈራችንን እንጂ ብሔራችንን ሳናቅ ያደግን ነን እኛ የዘጠናዎቹ ልጆች። No, 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 no. ሄሎ፣ አቤት። ትርንጎ ነኝ ከሳላይሽ ቡና ቤት። ምን ታካብዳለህ? አቤት። ማን ነው? ትርንጎ እኮ ነኝ። ብትል ሞጠሞጣለህ። አሁን አይመቸኝም። ትንሽ ቆይቼ ልደውል። ምን አባክ ያስደውልሃል? ይልቅ ማታና ከፈለክ ሹሩቤንም ይዘው ነው። ጅቡቲ የሚመላለሰው ጓደኛዬ አሽሮኝ ሄዷል። ጅቡቲ ነው እቃው? ኦኬ ኦኬ። አይ ጥሩ። እሺ እሺ እሺ። የዱባይ ስልክ ይቅርታ፣ ነጋዴ ነው። አዎ ዱባይ ይመላለሳል። ከመቀመጥ ይሻላል። ባልና ሚስት ናቸው። ሚስቱ በጣም ጨቅጫቃ ነች። በገባ በወጣ ቁጥር ነገር ነው። ከበር ሲመጣ በነገር ነው የምትቀበል። እሺ ይሄ ሰውዬ የቃላትን ኃይል የሆነ ጊዜ በሆነ ኢንፎርሜሽን ሰማ። እስኪ ልሞክረው ብሎ ቤቱ ይገባል። ገና እንደገባ ሚስቱ አንተ ባዶ እጅን ትገባለህ ያልኩን ይታለ ገዛውና በነገር ተቀበለችው። እኔ እኮ ደስ የሚለኝ ፓርትሽ እኮ ያንቺ እርጋታሽ ነው አላት። እና እሷ ደግሞ ታውቃለች ራሷን። ዛሬ ደግሞ በቃ በነገር ልትሸነቁጣኝ ነው አይደለ? እንዲህ በአሽሙር ልትወጋኝ ነው የመጣኸው። ራሽወርኒ ጀመርካለች። የባሰ እሷ አመጣመችው። እሱ እኔ በጣም የምወደው የምሬን ነው የምልሽ ሳገባሽ እርጋታሽን አይቼ ነው። እንደዚህ እኮ የምትናገሪው የምርም ስላናደድኩሽ ነው። ልክ ነሽ። ብትናገሪኝ ልክ ነሽ። ባትናገሪኝ እኮ ደስ ይልሻል ውስጥሽ። ዝም ብትይኝ እኮ ደስ ይልሻል፣ ግን አያስችልሽም ምናምን። ይሄ ሰውዬ ዛሬ ምንድነው ምናምን። በማግስቱም እንደዛ ይደግምላታል። ልትሳደብ ትልና ምናምን ነገር የሱ ሁኔታ ያስገርማታል። ስድቧን የሚቀበልበት ሌላ ጊዜ እኮ ተጨቃጭቀው ወይ የሆነ ነገር ተባብለው ነበር። አሁን ስትሳደብ እንደዚህ እኮ መሳደብ ፈልገሽ አይደለም አውቃለሁ እረዳሻለሁ ምናምን ይላታል። የሆነ ቀን ላይ ምን ተፈጠረ መሰለሽ? በጣም አናዷታል። ልትናገረው ፈልጋ ቃላት ልትጀምራለችና አይምሮዋ አንቺ እኮ የተረጋጋሽ ሰው ነሽ የሚለው ስለተደጋገመበት አሁን እኔ የተረጋጋው ሰው ነኝ አሁን እንደው ብናገረው ጥሩ ነው ብላ ራሷን ማለት ትሪት አድርጋ ስሜቷን ተቆጣጣረችው እና ተረጋግታ ማውራት ጀመረች። ፓራው ናሲ ማስማት ላሳይ አልክበት ደግሞ እንደዚህ ጀመርክ? እሺ እንካ ቁጥር
1 2 3 4 5 6 7 8 9 10 ስንት ነው? 2000 ብር ደሞዜ ነው። በዚህ ነው የማስተዳድር። ከዚህ በላይ አስማት አለ? ሰርጓ ደረሰ። ለጓደኛዋ ጨነቃት። አሁን ይሄን ሰውዬ ድንግል ነኝ ብያለሁ፣ ምንድነው ማድረገው? ወንድ ፋራ ነው። ሰርግ ቀን ማታ መብራት ይጠፋል፣ ጥፍር ቀለም ታፈሻለሽ፣ ወሰድከው ትቀውጫለሽ። ትገባለች፣ ቀለሙን አላወቀችም፣ ጥፍር ቀለሙን ነው የለየችው። ገባች፣ መብራት ጠፋ፣ አረንጓዴ ጥፍር ቀለም አፈሰሰች። ወሰድከው፣ ሄደ፣ በቃ ሄደ። ጠቅ አድርጎ በራ። አቺ ምንድነው ይሄ? ወሰድከው፣ ሄደ። አረንጓዴ እኮ ነው። አንተ የተረገም ከሞቴ ነካኸኝ። አልፈ ገባ ማለት ነው። Happy birthday to me. እንዴ ልደቷ ኬክ ነው። ኬክ ለቆርሺ ልትቀቡኝ እንዳይሆን ፊቴ ልትቀቡኝ እንዳይሆን አቡ በእውነት እኔ ካሜራውን ያዘ የምር ይሄ ሰውዬ የመጨረሻ ጀግና ነው። እኔ ለዚህ ሰውዬ ምንም አይነት ቃል የለኝም፣ ግን በጣም ሂስ ሶ ሌጀንድ። ልጆቹን እንዴት ሴቭ እንዳደረጋቸው እዩት። የምር ይሄ ሰውዬ አሁን ሽልማት አይገባውም፣ እንዲያውም ያንሰዋል። ፍልፍሉ ነህ አይደል? አዎ ወንድሜ። ፍልፍሉ ነህ? አዎ እንዴ። እንትን ፈልጌ ነበር በረከትዬ፣ የሆነ አንድ ዝግጅት አለና ፕሮግራሙ የሚከበረው እዚህ ጠንቋይ ቤት ነው እና እንዴት ነው እዛ ለጠንቋዩ እኮ የሆነ ነገር እንድታረግልኝ ነው። ተከራይ ነኝ። ተከራይ ነኝ። የምን ተከራይ ፍልፍሉዬ? አይ እኔ የምሰጠው አይዲያ አለ እንዴ። ጠንቋይ ቤት ይለኛል። ጠንቋይ ቤት እኮ አንዴ ብቻ ሄደን የሆነ ነገር እንድንለው ነው እኮ ጠንቋዩን የሆነ ነገር እንዲያሳካልኝ። እኔ አሳካልሃለሁ። ኧረ ተው ፍልፍሉዬ ተው። ኧረ በእናትህ መድኃኒዓለም ያሳካልህ።